ሰላም የኢትዮ ስትሪም ቤተሰቦች፣ ለዛሬ ትኩስና ወሳኝ የሆኑ መረጃዎችን አጠናክረን ይዘናል። እስከ ዝግጅቱ ፍጻሜ ድረስ አብራችሁ ቆዩ። ወደ መጀመሪያው መረጃ እናልፋለን። የአሜሪካው አምባሳደር ኤርቪን ማሲንጋ ከህወሓት አመራሮች ጋር ተወያዩ። ዛሬ ጠዋት መቀሌ የገቡት በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ከህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል እና ሌሎች የፓርቲው ከፍተኛ አመራሮች ጋር መወያየታቸው ታውቀዋል። የአምባሳደሩ ውይይት በትግራይ ወቅታዊ ሁኔታ ላይ ያተኮረ እንደሆነና በክልሉ ተፈናቃዮች ያሉበት ሁኔታ ምልከታ ማድረጋቸውን የትግራይ ምንጮች አሳውቀዋል። በተያያዘ ዜና በሽሬ ከተማ ብቻ አምና 550 ተፈናቃዮች በረሃብና ረሃብ በወለደው በሽታ ሞተዋል። ባለፉት 3 ወራት በአክሱም ብቻ 8 ሰዎች ሞተዋል ሲል የኢትዮጵያ እንባ ጠባቂ የትግራይ ክልል ቅርንጫፍ ጽሕፈት ቤት ገለጸ። በትግራይ ክልል የተፈናቃዮች የሞት ቁጥር ከአምናው አንጻር ዘንድሮ እንደሚጨምር፣ ባለፉት ወራት በአክሱም ብቻ 8 ተፈናቃዮች በረሃብና በሽታ እንደሞቱ አያይዞ ገልጿል። የተፈናቃዮችን ሁኔታ ቁጥጥር የማድረግ ስራ እንደሚሰራ በአምናው ቁጥጥሩ በሽሬ ብቻ 550 ሰዎች በረሃብና በሽታ እንደሞቱ፣ የዘንድሮ የሟቾች መረጃ እየተሰበሰበ እንደሆነ፣ የሟቾች ቁጥር ማሻቀቡ እንደማይቀር ጽሕፈት ቤቱ ከወዲሁ ጠቁመዋል። ለዚህም ምክንያቱ ለተፈናቃዮች እርዳታ በአግባቡ እየደረሰ ባለመሆኑና እርዳታ ሰጪ ተቋማት ድጋፋቸውን እያቋረጡ በመሆኑ እንደሆነ የጽሕፈት ቤቱ ኃላፊ አቶ ፀሐዬ እምባዬ አስረድተዋል። አቶ ፀሐዬ አያይዘውም ዘንድሮ የሟቾች ቁጥር መጨመር ብቻ ሳይሆን በከፍተኛ ደረጃ ነው የጨመረው። ቁጥጥር ካደረግንበት ከ2016 ዓ.ም ጀምሮ ያለው የሞቱ መጠን በጣም ነው የሚጨምረው። ምክንያቱም ችግሩ እየጨመረ ነው። የእርዳታ ተቋማት እያቋረጡ ነው። WFP አቋርጣለሁ እያለን ነው። CRCም እርዳታ አቋርጠዋል። ከለየናቸው 19 ክፍተቶች የተስተካከሉት 5 ናቸው። እነዚህም ስለ ዳታ የሚያወሱ እንጂ ዋናው ግን ተፈናቃዮችን ወደ ቀያቸው መመለስ ነው። አልተመለሱም። ባለመመለሳቸው ምክንያት በረሃብ ለሞት እየተዳረጉ ይገኛሉ። አፕዴት የሆነ ዳታ በደብዳቤ ጠይቀናል። በትግራይ ደረጃ የተቀናጀ መረጃ ሲደርስ እናሳውቃቸዋለን ብለዋል። በሽሬ ከተማ ብቻ አምና ቁጥጥር ስናደርግ 550 ተፈናቃዮች በረሃብና ረሃብ በወለደው በሽታ ሞተዋል። እስካሁንም የሞት ደረጃው የት ደርሶ ይሆናል የሚለውን መገመት አይከብድም። ምክንያቱም እርዳታ የለም ማለት ይቻላል ሲሉ አክለዋል። በዚህ 3 ወራትም በአክሱም ከተማ ብቻ 8 ሰዎች ናቸው የሞቱት በማለት ገልጸዋል። አሁን በተፈናቃይ መጠለያ ካምፖች የተከሰቱ በሽታዎች አሉ ወይ ተብለው ለተጠየቁት ጥያቄ ኃላፊው ሲመልሱ የጉንፋንና የተቅማጥ ጉዳይ ኮመን ነው፣ በአንድ ክፍል 50 ሰዎች ተፋፍገው ይኖራሉ ሲሉ መልሰዋል። አብዛኞቹ ተፈናቃዮች በትምህርት ቤት ያሉት በድንኳን የተቀመጡ አሉ። በአንድ ድንኳን እስከ 5 የቤተሰብ አባላት ናቸው የሚቀመጡት ብለዋል። ወደ ሌላኛው መረጃ ስናልፍ የኢትዮጵያ ፌዴራል ፖሊስ ኢሳያስ በላይ የተባለ ግለሰብ በምርመራ ክፍል ውስጥ አሰቃቂ በሆነ ሁኔታ ተገደለ ተብሎ በአንዳንድ ሚዲያዎች እየተዘዋወረ የሚገኘው መረጃ ሐሰት ነው ብለዋል። በወቅቱ የተገኘው የሕክምና ማስረጃ እንደሚያሳየው የግለሰቡ ሕይወት ያለፈው በግል ጤና ችግር ምክንያት መሆኑን ፖሊስ ጨምሮ ገልጿል። ለዚህም የወንጀል ምርመራ ጠቅላይ መምሪያ የሞት ምክንያት ለማረጋገጥ በወቅቱ የአስክሬን ምርመራ እንዲደረግ በደብዳቤ ቁጥር ፌፎ-83/16 ዳግማዊ ምኒልክ ሪፈራል ሆስፒታል መጠየቁን የፌዴራል ፖሊስ አስታውቋል። ሆስፒታሉ በደብዳቤ ቁጥር 5453/44/2016 በቀን 16/9/2016 ዓ.ም በላከው የአስክሬን ምርመራ ውጤት በአካሉ ላይ የደረሰ ምንም አይነት ውጫዊ ጉዳት የሌለው መሆኑንና የግለሰቡ በሳምባ ምች በሽታ ምክንያት የደም ዝውውሩና የትንፋሽ ስርዓቱ በማቆሙ እንደሆነ ለኢትዮጵያ ፌዴራል ፖሊስ ማረጋገጡን ተገልጿል። የግለሰቡ አሟሟት እውነታዊ የሆነ ሳለ የፖሊስን መልካም ስም ለማጉደፍ በየትኛውም ቦታ ሆነው በዚህ መልኩ ሐሰተኛ መረጃዎችን እየፈጠሩ በማሰራጨት የሚዲያ አካላት ላይ ሕጋዊ እርምጃ እንደሚወስድ የኢትዮጵያ ፌዴራል ፖሊስ አሳስበዋል። የኢትዮጵያ ፌዴራል ፖሊስ ወንጀል ምርመራ ከሪፎርሙ በፊት እንደነበረው ኃይል የተቀላቀለበት ምርመራ የሚያካሂድ ሳይሆን አሁን ላይ ዓለም በደረሰበት ቴክኖሎጂ እየታገዘ ዛሬም ወደፊትም ሰብአዊ መብትን የሚያከብርና ባህሉ አድርጎ የሚቀጥል መሆኑን ገልጿል። ኢሳያስ በላይ በኢንፎርሜሽን መረብ ደህንነት ኤጀንሲ ኢንሳ ውስጥ ከፍተኛ የሳይበር ደህንነት ባለሙያ ሆኖ ለ6 ዓመታት ያገለገለ ሲሆን በተጨማሪም አማራ ባንክ ተቀጥሮ ለ2 ዓመታት ያህል አገልግሏል። ሚያዝያ 23 ቀን 2016 ዓ.ም በፌዴራል ፖሊስ በቁጥጥር ስር የዋለው ኢሳያስ በግንቦት ወር 2016 በእስር ላይ እንዳለ ሕይወቱን ማለፉን ተነግሯል። ለዛሬ የነበሩ መረጃዎች እነዚህ ነበሩ። የምንለቃቸው መረጃዎች እንዳያመልጣችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የኢትዮ ስትሪም ቤተሰብ ይሁኑ።